ዛሬ በተፈጥሮ ታሪክ ውስጥ በጣም ጥቂት ጊዜ ብቻ የሚታየውን እና እጅግ አስደናቂ የሆነውን ትዕይንት እንመለከታለን። እስከ ቪዲዮ መጨረሻው ድረስ አብራችሁን ቆዩ። ይህ ዝም ብሎ የተነሳው ፎቶ አይደለም። በውስጡ ጥልቅ የሆነ ኃይል እና ፍርሃትና ቁጣ ይዟል። እስቲ አንበሳውን እንመልከተው። ያ ግዙፍ ጎፈሬው፣ ያበጠው የአንገቱ ጡንቻ እና አፉን ከፍቶ እያደረገ ያለው ኃይለኛ ግሳት፣ ይህ ፍጹም የበላይነት ማረጋገጫ ነው። በአንጻሩ ነብሩን እንመልከት። እሱም ቢሆን አይፈራም። በዛ ድንቅ መስመር ቆዳው፣ ጥርሶቹ አግጦ ወደፊት ተከፍቷል። በአይኖቹ ውስጥ የሚታየው ቁጣና ዝግጁነት ነብሩ ለግጭቱ ዝግጁ መሆኑን ያሳያል። ይህ የሁለቱ የተለያዩ ዓለማት ጌቶች ግጭት ነው። አንበሳው የአፍሪካ ሳቫና ጌታ፣ ነብሩ ደግሞ የኤዥያ ጥቅጥቅ ያሉ ጫካዎች ንጉሥ ነው። እነዚህ ሁለት አራዊቶች በአካላዊ ጥንካሬያቸው እጅግ አስፈሪ ናቸው። አንበሳው በቡድን የማደን ችሎታውንና በሚያቋርጥ የጽናት አቅሙ ይታወቃል። የቡድን ኃይሉ የትኛውንም ግዙፍ እንስሳ ለመጣል ያስችለዋል። ነብሩ ደግሞ በተቃራኒው ብቻውን የሚያድን አዳኝ ነው። በድብቅ የመቅረብ ችሎታው፣ በፈጣን ዝላይና በኃይለኛ የንክሻ አቅሙ ይታወቃል። ነብሮች ብዙውን ጊዜ ከአንበሶች በትንሹ የሚበልጡና ጡንቻማ ናቸው። በዛሬው ጊዜ በዱር ውስጥ አንበሳና ነብር የመገናኘት ዕድላቸው በጣም ጠባብ ነው። የሚኖሩባቸው አካባቢዎች የተለያዩ መሆናቸው ነው። ነገር ግን ቀደም ባሉት ዘመናት ለምሳሌ በህንድ ሁለት አራዊት በአንድ አካባቢ ይኖሩ ነበር። በሮማውያንም ዘመን ለጨዋታ ተብሎ ሁለቱ በአሬና እንዲዋጉ ይደረግ ነበር። በእነዚህ ታሪካዊ ግጥሚያዎች ብዙ ጊዜ ነብሩ በፈጣንነቱ በኃይለኛ ንክሻው አሸናፊ ሆኖ እንደሚወጣ ተመዝግበዋል። ሆኖም ግን አንበሳው በአንገቱ ዙሪያ ያለው ጎፈሬ እንደ ጋሻ ሆኖ ስለሚጠብቀው ፍልሚያው ረጅምና አድካሚ ሊሆን ይችላል። የአንበሳው ጽናትም ትልቅ ሚና ይጫወታል። ስለዚህ ይህ ምስል የአሸናፊና የተሸናፊ ሳይሆን የተፈጥሮ ፍጹም ኃይል የሚያሳይ ተምሳሌት ነው። የዱር አራዊት ጥንካሬ፣ ክብርና በሕይወት ለመቆየት የሚያደርጉት ተጋድሎ በአንድ ቅጽበት ይይዛል። አንበሳውም ሆነ ነብሩ ሁለቱም የፍጥረት ድንቅ ስራዎች ናቸው። እናንተስ ምን ታስባላችሁ? በዚህ ግጥሚያ ላይ ማሸነፍ የሚችለው የትኛው ይመስላችኋል? የአፍሪካው አንበሳ ወይስ የኤዥያው ነብር? ሀሳባችሁን በኮሜንት ላይ አስፍሩልኝ። በሚቀጥለው ቪዲዮ እስክንገናኝ ደህና ሁኑ።